ዛሬ ስለ ቴሌግራም ስንቶቻችሁ ናችሁ ቴሌግራም ላይ የምንድልታቸው እንትኖች ስክሪንሻቶች ለሰው የምንላላካቸው ደግሞ የትኛውም ሶሻል ሚዲያ የምንጠቀመው ነገር ቴሌግራም ላይ በውስጥ እንደሚቀመጥ ስንቶቻችሁ ነው የምታውቁት? ማለትም በተለይ ደግሞ ዩቱብ ተጠቃሚዎች እንደዚህ በግሩፕ ምናምን እንትን የምንል ሰዎች ስልካችን ተጨናነቀብኝ፣ ላይፍ እንዲገባ ከለከለኝ፣ እንደውም ስክሪንሾት እምቢ ያለኝ፣ ማስታወቂያ አስቸገረ የምትሉ ስንቶቻችሁ ናቸው ይህንን ነገር የምታውቁት ማለት ነው? ማለትም እኛ ከቴሌግራም ግሩፕም ላይ እንደልተዋለን ወይ ደግሞ በግልም የተላላክነውን ስክሪንሾት እንደልተዋለን። ነገር ግን ውስጡ ገብቶ እንደሚቀመጥ ስንቶቻችሁ ናቸው የምታውቁት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ደግሞ ይህንን ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ሁሌም ክትትላችሁ ማበረታታችሁ ይቀጥል እላለሁኝ። ወደ ጉዳዩ ሲገባ ስንቶቻችሁ ናችሁ ስለ ቴሌግራም በውስጥ ስክሪንሻት የምንላላከው? እንደውም የትኛውም ሶሻል ሚዲያ ላይ የምንጠቀመውን ነገር በውስጥ ይዞ ስልካችን እንደሚያጨናንቅብን ስንቶቻችሁ ናችሁ የምታውቁት? ማለትም እኔ አሁን ከዚህ በፊት እንትን ላይ ራሱ በቃ ስልክሽ ፉል ብሏል ብሎ ሜሴጅ ይልክልኛል። ከዛ ነገር ግን እኔ የሚያውቀው ነገር የለም ማለት ነው። እኔም ይሄ ነገር እንዳለ በቃ ዩቱብ ከከፈትኩኝ አሁን አመት ከ4 ወር ምናምን ነገር ሆኖኛል። ግን በዛ በቴሌግራም ላይ ታውቃላችሁ ፕሌሊስት ምናምን የምናጫወት ልጆች ምናምን በቃ ሰው እንትን ስለሌለው ስክሪንሾት ምናምን እናደርጋለን። ኦልሬዲ የምትከታተሉኝ ሰዎች ስለምታውቁት ማለት ነው። ብዙም ማብራራት አይጠበቅብኝም በነገራችን ላይ ኦልሬዲ ስለምታውቁት እና አመት ከምናምን እስካሁን ድረስ የተለየ የላኩትን ስክሪንሾት የተቀበልኩትንም ይሆን የላኩትንም እዛ ጋር ተሰብስቦ ሱብሃንአላህ እኔ ደነገጠኝ ማለት ነው። እዛ ጋር ቴሌግራም ላይ ገብቼ ሲያየው እንዲህ እኔ ከቴሌግራም ላይ ደልቼዋለሁ፣ ጠይብ ከጋላሪ ደግሞ ደልቼዋለሁ። ግን እዛ ጋር ገብቶ የለም በቃ ተሰብስቧል አልኳቸው። እኔ በቃ ይሄን ነገር ያወቀው ቀን ቢስሚላ በጣም ነው የደነገጠኝ። ገብቼ የላኳቸውን ኢቭን መልሳችሁ ራሱ የምትፈልጓቸው ነገሮች ቴሌግራም ልካችሁ የደለታችኋቸው እዛ ጋር ታገኙታላችሁ። ከዛ ይሄ ነገር ምንድን ነው ምን ሊላችሁ ፈልጌ ነው፣ ስልካችን ያጨናንቀዋል፣ ላይፍ እንዳንገባ ወይ ደግሞ ሌላ አፕሊኬሽን ዳውንሎድ እንዳናደርግ ስልካችን ያጨናንቀዋል ማለት ነው። እንዴት እንደምትደልቱ አጭር ቪዲዮ ሰራላችኋለሁ። እኔ ደግሞ እንዴት እንደደለትኩት ቪዲዮ እንትን በአጭር እንትን አሳያችኋለሁ። ሁላችሁም ደግሞ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ምክንያቱም አንዳንዶቻችሁ ልታውቁ ትችላላችሁ፣ የማያውቁት ይኖራሉ። ስለዛ ደግሞ እኔ ባስተካከል ብዙ ልጆች ስልካችን ፉል አለብን፣ ስልካችን እንትን አለብን የምትሉ ልጆች ስላላችሁ ለእናንተ ይጠቅማል ብዬ ያመጣሁት መረጃ ዛሬ ይሄ ነው እና ሁላችሁም ይህንን ቪዲዮ ደግሞ ለማያውቁ ሼር ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ፣ ኮሜንት ማድረጋችሁን እንዳትረሱ። በዚህ ቻናል ሁሌም አዳዲስ ነገር ያወኩት ነገር ስለ ዩቱብ የሚሆን ስለ አፕሊኬሽን ስለ ስልክ የሚሆን ያወኩትን ነገር አምጥቼ ለእናንተ የሚጠቅመውን መረጃ ሼር አደርጋለሁ። እናንተ ደግሞ ማበረታታችሁን እንዳትረሱ። እዚህ ቻናል ላይ አንዳንድ የምትፈልጓቸው ነገሮችን ታገኛላችሁ። አንደኛው ቪዲዮ ስለ ዩቱብ አከፋፈት ነው። ሁለተኛው ደግሞ እንዴት ቪዲዮ እንደምትለቁ የሰራሁት ቪዲዮ አለ። እንደውም ኢሜይላችሁ ጠፍቶባችሁ ኢሜይላችሁን እንዴት እንደምትቀይሩ የሰራሁት ቪዲዮ አለ። እንደውም ደግሞ ስለ ታብኔትም የሰራሁት ቪዲዮ አለ። እንደውም ደግሞ ስለ ዩቱብ የምትፈልጓቸው የዶል ምልክት ምናምን እንደ ፈቶ መጠቀም የምትፈልጓቸው የሰራሁት ቪዲዮ አለ። እሱንም የት እንደምታገኙ ሲቀጥል ደግሞ ስለ ቴሌግራም ግሩፕ እንዴት እንደምትከፍቱ ከቶክቶክ እንዴት እንደምታገናኙ የሰራሁት ቪዲዮ አለ። ሲቀጥል ደግሞ እንትን ፕራይቬት የሆነባችሁን ቪዲዮ እንዴት እንደምትለቁም የሰራሁት ቪዲዮ አለ። ስለ ላይፍ አገባብም ለሁለት
ላይፍ ስትሪም መግባት እንዴት እንደምትችሉ የሰራሁት ቪዲዮ አለ። ያ የምትፈልጉት ነገር አንዳንድ ነገሮች ያወቋቸው ነገሮች አሉ። ገብታችሁ ቼክ በማድረግ ገብታችሁ በማየት መጠቀም ትችላላችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮት ኑ ወደ እንትኑ ላሳያችሁ። እዚህ ጋር ቴሌግራም እንገባለን። ኦኬ ከዛ ደግሞ ሲቀጥል እዚህ ጋር 3 ነጥብጣብ አለች። 3 ነጥብጣብ እነካለን። ከዛ 3 ነጥብጣቡን ከነካን በኋላ እንደዚህ ያመጣልናል። ከዛ 3 ነጥብጣብ ከነካን በኋላ ይህንን ካመጣልን በኋላ እዚህ ጋር እንገባለን። ሴቲንግ የሚለው ጋር ማለት ነው። ሴቲንግ የሚለው ጋር እዚህ ጋር ሴቲንግ የሚለው ጋር እንገባለን። ጠይብ ከዛ ይሄው እዚህ ጋር ገባን ማለት ነው። ከዛ ወደ ላይ ስክሮል ታደርጋላችሁ። ከዛ እዚህ ጋር ስትገቡ እቺን ነው የምትነኩት። እቺን ዲኤ የምትለው እና እዚህ ጋር እቺን ትነካላችሁ። ገባችሁ? እቺን ስትነኩ እንደዚህ ያመጣላችኋል። እንደዚህ ካመጣላችሁ በኋላ ወደ በላይ በኩል በሰማያዊ ያለችዋን እቺን ማለት ነው። አንደኛው ላይ ያለችዋን እቺን በሰማያዊ በደንብ ልብ በሉ። እቺን በሰማያዊ ያለችዋን ኤስኢ የምትለውን እቺን ማለት ነው። አንድ ጊዜ ክሊክ ታደርጓታላችሁ። ከዛ ክሊክ ስታደርጉት እንደዚህ ያመጣላችኋል። አሁን እኔ ጋር የተቀመጠ ስንት አለ መሰላችሁ? 168 የተቀመጠ እንትን አለ ማለት ነው። የስክሪንሻት ይሁን ፎቶ ይሁን ቴሌግራም የተላላኩት ነገር በሙሉ ተቀምጠዋል ማለት ነው። እና ከዛ ወደ ላይ ሳብ እናደርገዋለን። ወደ ላይ ሳብ ስናደርገው ምርጫ ያመጣልናል ማለት ነው። ከዛ በኋላ እዚህ ጋር አለ። እዚህ ጋር አሁን የሰዎችን እንትን ምናምን ነው የምትደለተው። እዚህ ጋር ደግሞ ሶሻል ሚዲያ ቴሌግራም ላይ የተላላካችሁት ስክሪንሻት፣ በተለይ ደግሞ ዩቱብ ምናምን የምትጠቀሙ ልጆች ስክሪንሻት ምናምን ስትላላኩ እናንተ እዛ ከጋላሪ ተደልቷል እንጂ እዚህ ላይ ምንም አይደለትም። ቴሌግራም ግሩፕ ላይ ራሱ ብትደልቱት እዚህ ጋር መጥቶ ነው የሚቀመጠው። ስልካችሁን በጣም ነው የሚያጨናንቀው ማለት ነው። ከዛ እቺን ትነካላችሁ። አያችሁ፣ ይሄን ሁሉ አሁን እኔ የተላለኩት ነው። ጠይብ ግሩፕ ላይ የላኩት ነው እንትን ያልኩት ነው ማለት ነው። ምን መሰላችሁ? ግሩፕ ላይ የላኩት ነው። ቴሌግራም ላይ እንትን ቤት ግሩፕ ላይ የላኩት ነው። ሲቀጥል ደግሞ ከጋላሪ ደልቼዋለሁ፣ ከቴሌግራም ደልቼዋለሁ። ግን ውስጥ ላይ ተቀምጦ እንደዚህ ተቀምጠዋል ማለት ነው። ብዙ ጊዜ ስልካችን የሚያጨናንቀው ሌላ ሶሻል ሚዲያ እንዳንጠቀም የሚያደርገን ምናምን ይሄ ነው ማለት ነው። ስልካችን ያጨናንቀዋል፣ ሌላ ነገር እንዳንጠቀም በቃ ስልካችን ተቆጣጥሮታል ማለት ነው። ማስታወቂያ የሚበዛብን እንትን የሚልብን ይሄ ነገር እንትን ስላለው ነው ማለት ነው። ከዛ ምንድን ነው የምታደርጉት? ኦኬ እንደዚህ ከመጣላችሁ በኋላ ምንድን ነው የምታደርጉት? ከዛ በኋላ በቃ ለብቻ ብቻ መዳለት አይቻልም በነገራችን ላይ፣ ምክንያቱም ብዙ ነው። አያችሁት? በጣም ብዙ ነው። አሁን እኔ ይሄንን ከደለትኩት ወር ላይ ነበር፣ ሳምንት አልሞላ፣ ሳምንት አልፎኛል ማለትም። አሁን እዚህ ውስጥ ገብቼ ካጸዳሁት የትኛውም ሶሻል ሚዲያ ላይ ብትጠቀሙ፣ ቶክቶክ የተለያየ ነገር ብትጠቀሙ ራሱ ከቴሌግራም የምትላላኩት ነገር ሁሉም ነገር እዚህ ጋር ስብስብ አድርጎ ነው የሚያስቀምጥላችሁ። ከዛ ስልካችሁ ይጨናነቃል ማለት ነው።
ከዛ ምንድን ነው የምታደርጉት? በቃ ይሄንን እንዳየ አሁን እኔ በመጣሁበት ስቴፕ ተከትላችሁ ከመጣችሁ በኋላ እንደዚህ ሳብ ታደርጉትና ወደ ታች። ከዛ በኋላ ምንድን ነው የምትነኩት? እቺን ነው የምትነኩት። ከዛ እዛ ጋር አይደለም የምትደልቱት። ይሄን እቺን መደለት ስትፈልጉ እቺን ነው የምትነኩት። ከዛ በኋላ እቺን አንድ ጊዜ ትጫኗታላችሁ። ይሄው እዚህ ጋር በቀይ ያመጣላችኋል። ከዛ ይሄንን ትጫኑታላችሁ። አያችሁ አሁን የደለተው ነው። አያችሁ የአሁኑ ያያችሁት ሁሉንም ይደልተዋል። ከዛ በኋላ ስልክ ፍሪ ሆኗል፣ ስፔስ ይኖረዋል ማለት ነው። እና በዚህ መልኩ አስተካክሉ። ቪዲዮን እስከ መጨረሻ ድረስ እዩት። ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳትረሱ። ሁሌም ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። አሁን ይሄ ጨርሶ ይደልተዋል ማለት ነው። እና ይሄን ይመስላል። ያወቅኩትን ነገር ለማሳወቅ ሁሌም ዝግጁ ነኝ። እናንተ ደግሞ አበረታቱኝ ማለት ነው።